ስራት አለቀፈች አይ ተውሺ ሌላ ተው አንተ ማን ነው ሳሚ አይ ሳሚ እኛ ሰፈር ያለ ልጅ ነው ሁሉ ጊዜ አፍንጫው ላይ ንፍጥ አለበት ከዛ ንፍጡን እንዴ እያለ ይጠዋል ተው በቃ ተው እሺ እንደዚህ አትበል ተይ በቃ አታልቅሽ እባክሽን ተይ አንቺ እንዴ ተው ምን አድርጋ ነው አይደለም ኩኪስ ብዙ ኩኪስ ተገዛላት ከዛ በኋላ አንድ ፈጭኝ ፍራት አፈርና ደቼ የሚባለው አፈርና ደቼ ብላ አለች ከዛ ነው ደግሞ የሳሚ ተው እኮ እንደዛ አትበላ ተው ኧረ እባክሽ ተይ በቃ አታልቅሽ አንቺ ስሚ ሚጣ ብዙ ኩኪስ ካለሽ ለሱ ማካፊው እሺ ጎበዝ ሂጂና ይዘሽለት ነው በቃ ጎበዝ አይ እንደዚህ በሰላም ይፈታል እኮ እንደዛ ብላ አትበላት እሺ ጎበዝ ብላ በቃ አንቺ ምን ትዲ ጎበዝ አመሰግናለሁ ይባላል ጎበዝ ምንድን ነው ደግሞ የሚያስቀኝ ምንድን ነው እንዴ ኧረ እንዴ ሚጣ ይሄ አንቺ ጠበቅ እንዴ ተው አንተ ተው እንዴ ኑ ምንድነው እማማ ዝናሽ አቤት ምን ፈለክ ልጆቹ የሉም እንዴ ዛሬ የሉም አቡሽ ስራ ሄዷል ኧረ እኔ ሚጣን ነው ያልኩት ሚጣን ልትሰራላለች አይ እማማ ዝናሽ 6 ሰዓት ላይ ትያስካለ ጋር ስለምትሄድ ቤት ማንም የለምና ና ብላኝ ነበር ሚጣ ታው እንጂ ታዲያ እኔ ልውጣላችሁ አንድመቻችሁ አው ከሚደብሮት ቢወጣ ይሻሉት ምን አልካንተ ውሻ ድራሽ ሁለተኛ እዚህ ጋር ትደርስና ድራሽ ይጥፋ አንቺ ሚጣ ሃይ እንዴት ነሽ የኔ ቆንጆ ደህና ነሽ ደህና ነኝ እንዴት ነህ አለሁ እኔ ምልህ ቁመትህን አሳየኝማ ማየት ፈልጌ ነበር ቁመቴን ማየት ፈልገሽ ስንገናኝ አይደርስም ነበር አይ አሁን ማየት ፈልጌ ነበር አይ እንዴ ነው በጣም ረጅም ነው በስመ አብ ደረትህ ምናምን በስመ አብ ሹፊዋለሽ አንቺ ምስቲ ፊልተርሽን አጥፊዋ አይ በአካል ስነገናኝ አይሻልም ሻላ እንደዛ አይ በቃ ልደውልልሻለሁ እሺ በቃ ቻው የቱ ጋር ነህ እኔ እኮ እየታየኝ አይደለም አንቺ ራሱ የት ጋር ነሽ እንዴ አንቺ ነሽ ቆይ ራስህ አንተ ነህ ራስሽ ነሽ ወይ ምን ሆነ ነው እንደዚህ ተቆርከው አንቺ ራሱ ምን ሆነሽ ነው እንደዚህ ጥር ያልሽው ቦርጭ ምንድነው ደግሞ ቦርጬን ተይው ምን ሆነሽ ነው እንደዚህ እኔ ምንድነው የምታክለው አይ በቪዲዮ ይሻላል አንተ ለምንድን ነው ቤት ስራ ያልሰራው አይደለም እኮ ሰርቼ ደግሞ ተመለስልኛለህ እንዴ ስቱፒድ ኖንሴንስ ሰርቼ ነበር ግን ደብተሬን ረስቼው መጥቼ ነው ማለት ነበር ይሄን አንተ የተቋጠረልህ ምሳ ረስተሃል እኮ ታዲያ ለምንድን ነው ቤት ስራ የምትረሳው አይደለም እኮ ናውጣ ከረፈፍ ናውጣ ለምንድን ነው ቤት ስራ ያልሰራው ይቅርታ ሚስተር ቤት ስራ እንደተሰጠ አውቄ ነበረ ግን ትናንትና የቤተሰብ ጉዳይ አጋጥሞን ለዛ ነው ያልሰራው ኧረ እባክህ ምኑ ጀዝባ ነው ደግሞ በእናታችሁ እየቀለድክ ነው ሚስተር ለምንድን ነው የሚሳደቡት ታዲያ ኧረ ጉዴ ሰደብከኝ ትላለህ እንዴ ሲያንስ ነው ባይገርምህ ማይመለከተኝን ነገር ታወራለህ እንዴ ታዲያ አስተማሪ ነው እኛ ከሱ ልንማር ነው የመጣ ነው እንጂ ልንሰደብ አይደለም እናትና አባታችን ለፍተው ጥረው ግረው ከፍለው የሚያስተምሩን ስድብ እንድንማር ሳይሆን ትምህርት እንድንማር ነው እንኳን እሱ አይደሉም እናትና አባቴ እንኳን ሰድበውኝ አያውቁም እኔ ዛሬ ከሰደቡን ደግሞ ነገ ደግሞ ይመቱናል ስለዚህ ቢሮ ሄጄ ለዳይሬክተሩ ሪፖርት አደርጋለሁ እንዴ ቢሮ መሄድ እኮ አያስፈልግም በቃ ይቅርታ ሁላችንም ልንማር ነው የመጣ ነው እኛ ደግሞ እኮ አውቃለሁ ግን ይቅርታ በቃ ሰደቡኝ ተሳስቼ እኮ ነው እኔ ጀዝባ ብለው ሰደቡኝ እኮ በቃ ተሳስቼ ነው ይቅርታ አልኩ እኮ በቃ ተሳስቼ
ተሳስቼ ነው እኮ ሪፖርት አታርግ ይቅርታ አልኩ እኮ እንዴ ተሳስቼ ነው ከቤት እንደው ቁርስ በልቼ ስላልወጣሁ ነው እባክህ ይቅርታ እሺ ይቅርታ በቃ ይቅርታ እኮ እሱ ተጣጥቶ ይቅርታ ስለጠየቁ ሪፖርት አላረገቦትም ግን ከዛሬ ወዲህ እንዳይለመዱት እሺ አይለመደኝም ይቅርታ ዛሬም እየጠበቀችው ነው በለኝ። አይገርምም? ሰው ተስፋ አይቆርጥም። አይ ወንድሜ፣ እኔም እንደሱ አፍቃሪ ነው መሆን የምፈልገው። ሂጂ ከዚህ ህፃን ሂጂ። መጀመሪያ ደጊሽ እቲ ምን ልታዘዝ? ውሃ ደሞ እያወኩኝ መጠየቂ። መጣልሽ፣ ልጁ መጣልሽ። አታናግሪውም እንዴ? ይሄን ሁሉ ቀን የጠበቅሽው ለማየት ብቻ ነው? መሐረቤን ያያችሁ ተጫውተሽ ታውቂያለሽ? አዎ። መሐረቤን ያያችሁ ሲሉን አላየንም የምንለው ሳናይ ቀርተን ሳይሆን ጨዋታውን ለማስቀጠል ብቻ ነው። አልገባኝም። እኔ እሱን መጠበቅ ያስደስተኛል። ከስንት ጊዜ በኋላ ባገኘውም እሱን መጠበቄን ማቆም አልፈልግም። ነገም ይመጣል ብዬ ጠብቀዋለሁ። እሱን መጠበቅ ህይወቴ ስለሆነ እናማ ነገ እመጣለሁ። እዚያ ጥግ ላይ የተቀመጥከው ልጅ አቤት ቲቸር። ትናንትና ከመምህር ዳምጠው ጋር አይቼ ነበር። አባት ነው እንዴ? አዎ አባቴ ነው። በእውነት ይገርምሃል፣ አባት አስተማሪ ነበር። እንጃ ያ ነበር የሚረቀኝ። ስፖርት ሊያሰራም እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው። የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ከቀር ነው ብቻ ነበር። አታዩም ፊቴን እንዴ ቲቸር? እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ለመሆኑ የቤት ስራ ሰርካ? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ልትደፍረኝ ነው አንተ የቤት ስራ የምትሰራው? ለመሆኑ ስንት ቁጥር ነው? 8 ቁጥር። ጭራሽ 8 ቁጥር ናውጣ ተንበርክ። እንዴ ቲቸር ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳክት እንደ በቆሎ ነው የሚፈለፍል። የጋና ዋና ከተማ ማን ናት? ጋና ዋና ከተማ አክራ። እሺ የማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳስተኝ ነው ቲቸር፣ አንድ አህጉር ነው። እሺ ነው በውስጥ ምን እያሰብኩ ነው? እንዴ ቲቸር፣ እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ። ስትራገጥ ነው የምትሉ። ምቀት መሆኑ ነው። የሚያነቡትማ ይመልሱታል። ተመልከት። ቤት እየስኪ ዝም ብለሽ ምን እያሰብክ ይመስልሻል? ገምች። እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቢሮ ነይና በደንብ አስረዳሻለሁ እንደማስ ስለ እኔና ማለቴ ስለ ትምህርቱ። እሺ አንተ ተነስቃ። ቆይ እኔ ምን አጠፋው? ግን በላት መልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣው? ከትምህርት ቤቱ አንደኛ ነው የወጣሁት። ምን ይሻለኛል? ልጅ ይልቃት ወይ ምችልጅ እና አይመለከትኝ የሚመር አልባታ ነው ባ ደሞ ንገረው ለአባት እበቀዳዱ ብሎን ይበል ኤው ብብቲ ንረፍቶች ሲስተም የነበረሽታል። አሁን ሲኮረክሩኝ ያለቅፋን እና አንዱም ለአምረክ ብብት ነምረክ አንበሳይ ችኳል ልክልኳ ነገር ሻት አይደል? ባክ ይቅርታ እኮ አረኩላት። ይቅርታ አላረግላት ምናምን ስትላል ነበር እንዴ? ብዬ ነበር ግን በቃ መጨረሻ ላይ ባጠባው ጡት ይዣለሁ ይቅር በለኝ ስትል አልቻልኩም። ዊዊ እውነትህን ነው። በሱስ አይጨከንም። ማዘር ናቸው እንዴ? ግን እኮ አንተ ማጥበታታል። ናታን ሙዙ ትዝ ብሎ ነው አይደል? ቁምቁም። አቤት። ኢንስፔክተር ዶክተር እባላለሁ። የትኛው ነህ? አይመለከት። አንዳንድ ጥያቄዎችን እጠይቅሃለሁ ትነግረኛለህ ማለት ነው። እሺ። ይሄን ሰው ታውቀዋለህ? ራስህ እኮ ነህ። ማለት ይሄን ልጅ? አይ አላውቀውም። እርግጠኛ ነህ አታውቀውም? አላውቀውም። አሁንስ? ላውቀው እችላለሁ። ዜማ ህይወት የህይወት ዮኒ ዜማ ይባላል። ቡኒ ጫማ ያዘወትራል። ወረዳ 12 ቀበሌ 17 ነው ያለው። ብዙ ጊዜ የብብ ፀጉሩን እያበጠረ ነው የሚንቀሳቀሰው። በጣም አመሰግናለሁ። ለምን ፈልጋችሁት ነው? አይመለከትህም። ለምን ፈለጋችሁት? አንድ ነገር አጥፍቶ ነው። ኧረ እባክህ ምን? ልጁ ወሮ በላ። አንተ ራሱ ብታየው ማለት ነው። ለኔ ጠቁመኝ። ውሻ እኮ ነው እኮ። በጣም ትብብር በጣም አመሰግናለሁ። ምንም ችግር የለውም። ሰማ እንጂ ምን አጠፋን ያልከኝ? ምንድነው ያጠፋው ነው? በደንብ እስቲ ግልጽ አድርገህ ንገረኝ። እሺ ተማሪዎች፣ ዛሬ ያመመኝ ስለሆነ ብዙ ማስተማር አልችልም። ስለዚህ ሳትረብሹ እዛው ባላችሁበት ተመካከሩ ወይ የራሳችሁን የየግላችሁን ስራ ስሩ። እንዳትረብሹ ግን እሺ። አንዳች ድምጽ እንዳልሰማ
ሰማችሁኝ? እሺ ቲቸር። አዎ እንዳታስቸግሩ። እሺ አንረበሽም። እሺ በቃ ኦኬ ስቱደንትስ ቱዴይ አም ኖት ፊሊንግ ዌል። ስለዚህ ራሳችሁን ስራ ስሩ። እኔ ማስተማር አልችልም። ትንሽ ራስ ምታት ሚኒስተር ዋት ኢዝ ኢት ጊዜያችን ጠብቀን ትምህርት ቤት የመጣ ነው። ትምህርት ልንቀስም ነው። እሺ ሞት ብቻ ደግሞ እኛ ደግሞ ከትምህርታችን ወደ ኋላ መቅረት የለብንም። አሞኝ እኮ ነው ካልሆነ ደግሞ ወይ ተማሪ ከዚህ መርጠው እርስዎ ረፍት እስኪያደርጉ እኛን እንዲያስተምረን ማድረግ ይችላሉ። እንዴት ብታድግ ነው እንደዚህ ለመምህር ድፍረት የሚኖር? አመመኝ አልኳ እንዴ? ስላመመኝ እኮ ነው። አይ እኔ መብቴን ስለማውቅ ነው። መብቴን የማውቅ ተማሪ ነኝ። ስለዚህ እርስዎንም መዳፈር ፈልጌ ሳይሆን መብቴን እያስከበርኩኝ ነው። አይ በቃ እሺ። ማነው ኪሩቤል ተነስና እስቲ አስረዳቸው አንተ። እሺ እናመሰግናለን ሚስት ወይ ዘንድሮ ላርጋ አልኩት። ዲያና ያመጣሁት እንዳለ እኔ ነኝ። ሰይዶንም ያናገርኩት እኔ ነኝ። ያቺን ነገር ለምን ወደ ገንዘብ አንቀይራትም የሚል ሀሳብ ታሰበና እሱን ለምን እንትን አናረገውም አልኳቸው። እነሱ ያው አንተ ጠይቀው አሉኝ። ጠየቅኩት፣ ደወልኩለት። ምን አለ መጀመሪያ ላይ 1 ብር ነው ስትለው? አይ ነው ቴክስት ነው ያደረኩለት። ቁጥሩን አላውቀውም ነበረ። ሰው ላርጋ አልኩት። ሰው ላርግ ስልክ ላክልኝ ያልኩት ላክልኝ። አሻ ለቴክስት ላይ ደወልኩለትና አሻ ባይዘ በጣም ሀምብል ሰው ነው። እግዚአብሔር እንደዚህ እግዚአብሔር ኢምፐርሰን በጣም ሀምብል ሰው ነው። አይ እንደዚህ ነው በአካልም ባይዘ እንደዚህ ነው። ላለማምድህ ይልህና እንዴ ሸራርፎ ጨረሰኝ። እኔ እዚህ ጋር ይኸውልህ ዓመት አክሮባት ስሰራ እንደዚህ አልተጋጋጥኩም። አንተ መሮጥ እኮ ነው ያለብህ። ወደ አይደል አጠብቀው ማይለ ቆመህ እያወራህ እኮ ነው። አሁን በሱ እሱ እኮ እየቀለደ ነው። እሱ ጨዋታ ነው፣ ኖርማል ጨዋታ ነው ለሱ። ፕላን ላስነሳ ነበር እንደ ትራፊክ ጠርቼ ምናምን እዚህ ጋር ያገኛል እዚህ ጋር ምናምን እግዚአብሔር ወደ ውስጤ ነው የምጮኸው ሁላ ጠርጊያት ወንድነቴም ይዘኛል። አረ በማርያም አረ ቪዲዮ ላይ ቢያንስ አደበ ተቀመጠ ነው ያለው። ሸርፎ ጨረሰኝ። እዚህ ጋር ይወጋኛል። ቪዲዮ ላይ ሁላ አለ ቢሃይንድ ሲል ላይ ተለቋል። እዚህ ጋር ሲቆልፍ ሰው ይልና ምናምን ግማሽ ድረስ ይከተዋል ጣቱን። ቦስ ሄጄ ምን ልበለው? ኤልያስ እቃውን ላክ ብሎሃል በሌድና። እሺ ኤልያስ እንዳለ እቃውን ላክ። እስፖኪውን ዞር በል ይደረዛ ወደ ዘይድ ዞር በል ወደዛ። እስፖኪውን ሄድ አታውረዛ ዞር በል አለ። እኔ አናግረዋለሁ። አንተ እዚህ ጠብቀኝ። እሺ ጠብቀኝ። ስለወለደች እናትህ ብዬ ለምንሃለሁ። ለ2 5 ብር ስጠን። ዞር በሉ ዞር በሉ። 5 ብር ብቻ አንተ ዞር በል። ምን 5 ብር ነው በዚህ ሰዓታም? ዞር በል። ምፈራ መስሎ ነው። አይ በቃ ገገመ ማለት አይሰጥም ማለት ነው። ዞር በሉ። ሌላ ቀን በቃ ያልሰራም በቃ ሲስተም። አንተ ሰው በዚህ እድሜው ስንት ነገር አሳክቷል። ሻማ ይዞ እዚህ ነው ይላል። በእናትህ ድንግል እንደሆነ በቃ ይኸው ሊመነኩስ ነው በዚህ በቃ እንዲህ ነው ልጁ። በቃ ስሙ ባለፈው ሄደልን ቺኳን ቀጠራት አልኮመሸሸም። ኮመሸሸ ነው የምልህ። እሱን ተው አባቱ ወተት ሊገዛ እንደወጣ በዛው። ኧረ አልቻልኩም። አትሪ አልቻልኩም። ምንድነው ስስቃላ ያስቃል። እሺ ስንት ብር አለ ኪስ ውስጥ? አይ ብር ያለ ነው የሚመስለው ስስቀው። ስንት ብር አለ ኪስ ውስጥ? የታክሲ ራሱ ነው አንዴ ከፈልኩልህ ስንመጣ። ናይ ስትስቅ ሲስቅ እንትን ያለው ነው አይደል? ድንቻ አንዴ መበሉት ቤት ሌላ ምን ሲስቅ እንትን ይመስላል አይደል? ና እንጂ ና አልተማረም ራ እንዴ አስከፈራ ቁልጭ ምን እያፈሩ ነው? አረም እያረምኩ ነው። አረም እያረምኩኝ ነው። አንተ ሂድ እንዴ። ደብተርና ቀይ እስክሪብቶ ሳይኖር ነው እንዴ የሚያርሙት? ሂድ በቃ እባክህ። እንደው ሰማይና ምድርን በፈጠረው አምላክ ለምናለሁ፣ እባክህን ሂድ፣ እባክህ። እቃ ጠፍቶበት ነው? አዎ አንድ እቃ ጠፍቶብኝ እኮ ነው እዚህ። እኔ መጥቼ ማለት ነው የጠፋበትን እቃ የፈለግለት እውነት አገኝለታል። ሂድ እኮ ነው የምልህ እንዴ ሂድ። ያስከበራ ሱሪዎት እኮ ወለቅ ብሏል።
ጋሽ ከበራ እ ካካ እያደረጉ ነው እንዴ? ምንስ ብሰራ ምን ያገባላል? ካካ እያደረጉ ነው። እንግዲህ ምን ትሆነው? አዎ በቃ ቢቸግረኝ እኮ ነው። ታዲያ ምን ላድርግ? ችግር የለውም እኮ ምንም አያሳፍርም። ሚስጥር መጠበቅ ላይ ጎበዝ እንዳልሆንኩ አውቃለሁ። ነገር ግን እባክህን በፈጣሪ ስም እለምንሃለሁ፣ ቁልጭ ለማንም እንዳትናገር እሺ? ሁልጊዜ ሰፈር ውስጥ ሲያገኙኝ በከዘራውት እግሬን ይመቱኛል። አንተ ባለጌ ይሉኛል። ዛሬ ደግሞ እንደዚህ ጥሩ ነገር የሚልኝ ወይ ጉድ! ጋሽ ከበራ እኔ ቁልጭ ነኝ። እጄ ለሰፈሩ ሁሉ አቃጥራለሁ። አንተ አቃጥርቦታለሁ። ና እኮ ነው የምልህ። Was this the man who did it? Oh yeah, that's the guy. I saw you do it. You better sleep with your eyes open. I'm sleeping. It's so fucking Whoops. Oh shoot. Hey man. Oh, hey neighbor. Yeah, your foot's on my money. What? Nah, man, that's not my foot. I'm pretty sure it's your foot. No. Well, pick your foot up then. Well, pick up your other foot. What? Pick up your other foot. I can't hear you. What?